ሰሚነሽ ስሙኝ ትላለች። ሰላም የሰሚነሽ ኪዳነ ምህረት ልጆች፣ ያው እንግዲህ እኔ ጸበልተኛ ነኝ። ለጸበል ነበር የመጣሁኝ እና ሰሚነሽ ኪዳነ ምህረት ያደረገችልኝ ታምር በጣም ሰውነቴ እየተንቀጠቀጠ ምናምን በጣም አስቸግሮኝ ነበር። እዚህ መጥቼ ግን የበረከት ስራዋን ነው አንድ ቀን ሁለት ቀን የሰራሁት። እግዚአብሔር ይመስገን አሁን ጤነኛ ነኝ። ከዛ በተረፈም እንግዲህ ሁላችሁም ኦርቶዶክስ ተዋሕዶ ልጆች ሰሚነሽ ኪዳነ ምህረት ታምረኛ ናት። ቤቷን ስራ ላሉ የበረከት ስራዋን ስራ ቤቷን ስራ ላሉ አመሰግናለሁ። ሙያተኛ ነኝ። በግንበኝነት ነው የምሰራው። በጥድፊያ እየሰራን ነው። 4-5 ቤቶች አሁን እስካሁን ጨርሰናል። ፎቁም እንደዛ ነው። ለበረከት በጣም የሚሰራ ሰው ብዙ ነው ያለው። እሷ ትከፍላቸዋለች። እኔም እያገለገልኩ ስለሆነ ባካችሁ ስለ ኪዳነ ምህረት በበረከት ስሩ። ኪዳነ ምህረትን ማቃት በሰዎች ሲሉ ነበረ እና እኔ መጥቻለሁ። ብዙ ከያዘ ችግሮች ተፈትቻለሁኝ እና አሁንም እየሰራን ያለነው የበረከት ስራ እየሰራን ያለነው ደስ ብሎናል። አቅም ያላችሁ ደግሞ በጉልበታችሁ፣ አቅም የሌላችሁ ደግሞ በእውቀታችሁ ብታግዙን ደስ ይለናል። እሺ፣ ስሜ ቴድሮስ ተካልኝ ይባላል። የመጣሁት ከሻሸመኔ ነው እና እኔ ዛሬ 2 አመት ስመጣ ይሄን ቤት እንደዚህ አላውቀውም ነበር። አሁን ግን በጣም ተለውጦ በ2 አመት ውስጥ ጥሩ ለውጥ ተለውጦ ከመጣውን 5ኛ ነው 4ኛ ቀኔ ነው። በቃ ወጣቱ ተሰብስቦ ልማት ላይ ያለው አያርፍም። ጣዋት ጸበል ከተጠመቀ ቅዳሴ ካስቀደሰ በኋላ ቀጥታ ወደ ልማት ነው እና ሁሉም በቃ በጸበልተኛ ጉልበት ነውና እየተሰራ ያለው ነገር በጣም ደስ ይላል። እንደዚህ ቀጥ የመጣው የመጀመሪያ ጊዜ ነው። ሰው ነግሮኝ ነው የመጣሁት። ሰሚነሽ ኪድ እንደዚህ ነው ሲባል በቃ በጣም አሪፍ ገዳም ነው ሲባል ነው የመጣሁት። ስሚል ነገር ነው የሚያደርጉት። አባቶችም በጣም ጀግኖች ናቸው። አስተባባሪዎችም በጣም ጎበዞች ናቸው። ሰውን አክብረው ሰውን ወደው ነውና እዚህ እስካሁን ድረስ ያቆዩን። በብሩ በጉልበቱ ገዳማችንን ማሳደግ አለብን። ሰው እየመጣ እየዳነ እየተፈወሰ ነው ከካንሰር ከጨጓራ ከሁሉም ነገር እየዳነ ያለበት ነውና አሁንም ልማቱ ይቀጥላል። ሁሉም ብዙ ነገር እየተሰራ እያየነው ነው። በጣም ደስ የሚል ነገር ነው የሚያደርጉት። ሰግናለሁ። እግዚአብሔር ይስጥልኝ። ስሜ ቃላብ እባላለሁ። የመጣሁት ከደብረ ሊባኖስ ገዳም ነው። እዚህ ከመጣሁ 4ኛ ቀኔ ነው። እዚህ የበረከት ስራ እየሰራን ነው። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ እንዲረዳን ህብረተሰብ እንጠይቃለን። መጣ ብዙ እንቅስቃሴ አለ። እዚህ ስራ አለ። የበረከት ስራ እየተሰራ ነው። ገንዘብ ያለው በገንዘቡ እንዲረዳን እንላለን። በኪዳነ ምህረት ስም ጉልበት ያለው በጉልበቱ። እኔ ወደዚህ የመጣሁት ያው አጋጣሚ ሰሚነሽ ኪዳነ ምህረት በታምር የሰማው ሱራ ማርያም ቁጭ ብዬ ሰሚነሽ ኪዳነ ምህረት አለች እንደዚህ ጠበሏ ፈዋሽ ነው ሲሉ ሰምቼ መጣሁ። ግን እዚህ ከመጣሁ በኋላ ኤችአይቪ ይፈወሳል። ይገርማችኋል። እዚህ ማይፈወስ ነገር የለም። መቤታችን ማትሰራው ታምር የለም እና ሁላችሁም እየተሰራ ነው። ይሄ የበረከት ስራ የምታዩት ይሙሉ እዛም ወደ 45000 ሚዝ አዳራሽ እየተሰራ ነው። ጉልበት ያላችሁ በጉልበታችሁ፣ ገንዘብ ያላችሁ በገንዘባችሁ እንድታግዙን በመቤታችን ስም እንጠይቃችኋለን። አመሰግናለሁ። በጣም ደስ የሚል ነው። እግዚአብሔር ይመስገን። እንደዚህ ልጆቿ በመባረኳ ደስ ይለናል። አሁንም ሀገራችንን ሰላም ያርግልን፣ ፍቅሩን ጤናውን ያብዛልን። ሁሉም የመጣው በምህረቷ ድኖ ምስክሯን እንዲመሰክር ያብቃልን። ፈጣሪ አምላክ ሀገራችን ሰላም ያርግልን፣ ይጠብቅልን፣ ኦርቶዶክስን ያብዛልን። ለገና ጾም ስመጣ የመጀመሪያ ነው። በጣም ተደስቼ ነው አሁን ደግሜ የመጣሁት። የበረከት ስራ እጅግ በጣም ያስደስታል። ባልጠመቅም የበረከት ስራ ሰርቼ ድህነት አገኛለሁ ብዬ ነው ተስፋ ይዤ የመጣሁት እና እመቤቴ ያልሰማ ዝና ከዓለም እስከ ዓለም ዝናዋ ይነገርላት። ምህረቷ ድህነቷ ለፍጻሜ ያብቃችሁ። ልጆቿን ይባርክላት። ሀገራችንን ሰላም ያድርግ። ሰሚነሽ ኪዳነ ምህረት ለጸበል መጥቼ ያየሁት ተአምር ሆኖብኛል። ያለው የግቢ ልማት የበረከት ስራ እየሰራን ነው። እናንተም ባላችሁ አቅም እውቀት ያላችሁ በእውቀት፣ ገንዘብ ያላችሁ በእውቀታችሁ፣ ጉልበት ደግሞ እንደዚሁ በጉልበታችን እየተራዳን እናታችንን ቤት እንስራ እንላለን። እሷ የኛን ቤት ትሰራለች። ካላችሁ አቅም የእናታችንን የሰሚነሽ ልማት ስራ እንሳተፍ እላለሁ። አመሰግናለሁ። ሳለኝን ይኸውና አሁን ደስ እያለ ነው። አሁን የሰራው ስራ በደንብ እየሰራሁ ነው፣ እያገለገልሁ ነው። ሰሚነሽ ኪዳነ ምህረት በጣም ድንቅ ገዳም ነች። ሰውን በረከት ስራ በጣም ይሰራል። እንፈውሳለ በጣም የማይመጣ ህዝብ የለም። በቃ ብዙ ይመጣል ይፈወሳል። የበረከት ስራ ሲባል በጣም ይሰራል። ሴቱ ወንዱ ወደ ኋላ አይልም። ሰሚነሽ ኪዳነ ምህረት ፓውሱን ስጠና ከመጣሁ ዛሬ 5 ቀኔ ነው። ጸበሏ ፈዋሽነቷና ሰሚነቷ የሚታወቀው ነው።
ስሜ ሱራፊል ሸዋንጉዛ ይባላል። የመጣሁት ከምስራቅ ባሌ ጊንድር ነው። ማለት ያ ማለት ደግሞ ቢያንስ ወደ 800 ኪሎ ሜትር ይሆናል። አንጎላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳምን ያው በቲክቶክ ነው ያየዋት። አስመጣ እዚህ ጋር ከማየው በላይ ነው ያገኘዋት። በጣም ደስ ይላል። መሰረተ ልማቱ ደስ ይላል። ክርስትና ደስ ይላል። ማንነትን የምታገኝበት ቦታ ነው። ያ ለምሳሌ ማንነቴን አግኝቼበታለሁና እውነቴን ነው የምለው በጣም ደስ ይላል። በጣም በቃ ህዝቡ መመኑ በቃ ደስ ይላል። ገዳም ውስጥ ያለው ነገሮች ሁሉ በጣም ያምራሉ። በቃ የሚዳንበት ቦታ ነው ያለው። የመጀመሪያም ነው ስመጣ በቃ ደስ ብሎኛል። እውነቴን ነው የምለው እኛንም ኪዳነ ምሕረት እንደጠራችን ያው እዚህ ቦታ ላይ መታችሁ ድነትን እንድታገኙ ላለሁ አመሰግናለሁ። ስሜ ናትናኤል እባላለሁ። የመጣሁት ከምስራቅ ባሌ ጊንድር ነው። የመጀመሪያ ጊዜ ነው ስመጣ። ያየሁት ነገር ከጠበቅኩት በላይ ነው። በጣም ደስ ይላል። መሰረተ ልማቱም በጣም ደስ ይላል። ከተጠበቀው በላይ ነው። እንግዶችም አቀባበላቸው በጣም ደስ ይላል። ዝግጅቱ በጣም ደስ ይላል። የሚመጣ እንግዳ አይጉላላም። ከመግቢያው እስከ ማረፊያው ድረስ በጣም ደስ የሚል ሁኔታ ነው። አሁንም ያሉት ከጀርባ የሚታዩት መሰረተ ልማቶች በጣም ደስ ይላሉ። ከሌላው ገዳም አንጻር ስናስተያይ በጣም ትልቅ ስራ እየተሰራ ያለበት ገዳም ነው እና ሰሚነሽ እኛን እንደጠራችን ለደህንነቷ እኛን እንደጠራችን ሌሎችም ከያሉበት አቅጣጫ መተው እንዲያዩዋት እላለሁ። በጉልበት በገንዘብም እየመጡ ቢረዱ እነሱ ከሷም ጽድቅ ያገኛሉ እና አመሰግናለሁ። ሰሚነሽ ኪዳነ ምሕረት ከፍተኛ የሆነ የልማት ስራ እየተሰራ ነው። የጸበልተኞች ማረፊያ፣ ብዙ የእንግዶች ማረፊያ ቢያንስ አሁን እንኳን እየተሰራ ያለው ግንባታ ወደ 46,000 የሚይዝ ማረፊያ ተዘጋጅቷል። ወጣቶች፣ ባለሀብቶች ኑና ይሄን ልማት ተሳተፉ። ሀብት ያላችሁ በገንዘባችሁ፣ ጉልበት ያላችሁ በጉልበት የሚይዝ አዳራሽ ገዳሙ እየሰራ ነው። ፊት ለፊት ላይ ያሉ ቤቶች የሱባኤ ቤቶች ናቸው። ፊት ለፊት ላይ የምታያቸው ቤቶች እንደዛው። ሀሳባችን የኛ እናንተን ከያዝን ይህንን ግቢውን በሙሉ ግሪን ኤሪያ ከደብረ ዘይት እጽዋት አምጥተን መሃሉን ቴራዞ ሰው መጥቶ የሚደበቅባት ገነት ለማስመሰል ከ2 ወር በኋላ ብትመጡ ገዳማችን ተለውጦ ታገኛላችሁ። ከናንተ የምናገኘውን መልሰን እናንተ 24 ሰዓት ልማት በፓውዛ ጭምር ነው የምንሰራው። እዚህ ያሉ ጸበልተኞቻችን ይሄ የምታዩት ፎቅ በውጭ በኩል 3 ፎቅ ነው በጸበልተኛ ጉልበት የተሰራ። ይሄ የምታዩት ደግሞ በውጭ በኩል 3 ፎቅ ነው በጸበልተኛ ጉልበት የተሰራ። በጀርባ ደግሞ 600 ካሬ ላይ አረፈ። ገንዘቡ የናንተ ጉልበቱ የጸበልተኛ። ይሄ ብቻ አይደለም። እታች ሜዳ ላይ የቅድስት አርሴማን ቤተ መቅደስ ጀምረን በዚህ ዓመት እናጠናቅቃለን። ይሄ ብቻ አይደለም። ፊት ለፊት ላይ የምታዩት በሙሉ 2500 ካሬ ላይ አረፈ። 45,000 ሰው የሚይዝ አዳራሽ እየሰራን ነው። እያያችሁ ሂዱ። ሌሎችም ለአርሶ አደሩ ጽዋ መጠጫ፣ ሽንት ቤት፣ ሻወር ቤት በሙሉ ሰሚነሽ ኪዳነ ምሕረት በልማት ተጠምዳለች። እባካችሁ ጸበልተኞቻችን አመስግኗቸው። እባካችሁ ጸበልተኞቻችን አመስግኗቸው። እንዳንተ አስመጪ ላኪ የነበሩ እንዳንተ ሴቶች ሲወዷቸው የነበሩ መልከ መልካም ሲለብስ የሚያምርበት ስልጣን የነበረው ገንዘብ የነበረው ቀን የጎደለባቸው ጸበልተኞቻችን ብዙ አሉ። ወገኖቼ እንዳትኮሩ፣ ተይዞ መምጣት አለ። ብዙዎች ውልቸር ላይ ተቀምጠዋል። እግዚአብሔር ከመከራ ስጋ ያድነን። ይቆየን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥ።